ሰላም ጤና ይስጥልኝ ቻናሌ ቤተሰቦች እንደምን አላችሁልኝ? ዛሬ ሁላችንንም በሆነ ህይወታችን ክፍል ሊገጥመን ስለሚችለው ነገር ግን ብዙ ጊዜ በግልጽ ስለማንነጋገርበት ወሳኝ የጤና ጉዳይ ስለሆነው ስለ ጭንቀት እንወያያለን። ታዲያ ጭንቀት መቼ ነው ከተለመደው ስሜት አልፎ የጤና እክል የሚሆነው? አይነቶቹስ ምን ምንድን ናቸው? በጤናችን ላይስ ምን አይነት ጉዳት ያመጣል? እንዴትስ በቀላሉ ልንቆጣጠረው እንችላለን? የሚሉት እነዚህ ዛሬ ዋና ዋና ነጥቦቻችን ናቸው። ለቻናሌ አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ ፋሚሊ ሁኑ። ቪዲዮውን ደግሞ ላይክ በማድረግ እንጀምር። በመጀመሪያ ጭንቀት ምንድነው ከሚለው ስንነሳ ጭንቀት ሰውነታችን ለአስፈሪ፣ ለአስቸጋሪ ወይም ደግሞ ላልተረጋገጡ ነገሮች የሚሰጠው ተፈጥሯዊ ምላሽ ነው። ለምሳሌ ፈተና ከመፈተናችን በፊት ወይም ህዝብ ፊት ንግግር ከማድረጋችን በፊት የሚሰማ መጠነኛ ፍርሃት ጤናማ ነው። ነገር ግን ይህ ስሜት ያለምንም በቂ ምክንያት ሁልጊዜ የሚሰማን ከሆነ የዕለት ተዕለት ህይወታችንን፣ ስራችንና ግንኙነታችንን የሚያውክ ከሆነ የጭንቀት በሽታ ወይም ደግሞ አንዛይቲ ዲስኦርደር እንለዋለን። ይህም አእምሯችን አደጋ በሌለበት ሁኔታ ውስጥ እንኳ አደጋ አለ ብሎ ሲያስብ ወይም ደግሞ ሲፈራ የሚፈጠር ስሜት ነው። ታዲያ የጭንቀት አይነቶች ስንት ናቸው የሚለውን ስናይ ጭንቀት በተለያየ መልኩ ሊከሰት ይችላል፣ ግን ዋና ዋናዎቹን እንደሚከተለው እናያለን። የመጀመሪያው አጠቃላይ የጭንቀት እክል እንለዋለን። ይሄ ጀነራላይዝድ አንዛይቲ ዲስኦርደር ይባላል። ይህ ስለ ጤና፣ ስለ ገንዘብ ወይም ደግሞ ስለ ቤተሰብ ወይም ስለ ስራ ያለምንም በቂ ምክንያት ሁልጊዜ ከልክ በላይ የምንጨነቅ ከሆነ ይሄ ጀነራላይዝድ አንዛይቲ ዲስኦርደር እንለዋለን። ሁለተኛው ድንገተኛ የፍርሃት ስሜት፣ ይሄ ፓኒክ ዲስኦርደር የምንለው። ይህም ደግሞ ያለምንም ማስጠንቀቂያ ድንገት የሚመጣ ከፍተኛ የልብ ምት፣ የትንፋሽ ማጠር እና ልሞት ነው የሚል ከባድ የፍርሃት ስሜት የሚያስከትል ነው። ሶስተኛው የማህበራዊ ግንኙነት ፍርሃት፣ ይሄ ሶሻል አንዛይቲ ዲስኦርደር እንለዋለን። በሰዎች ፊት መናገርን ወይም ደግሞ መገምገምን፣ መሳቅን መፍራት፣ ሰዎችንና ስብሰባዎችን የመሸሽ ሁኔታ ያጠቃልላል። የመጨረሻው የተወሰኑ ነገሮች ፍርሃት፣ ይሄ ምንድነው? የሆነ ነገር ዝም ብለን ስናይ የምንፈራው ነገር ማለት ነው። ለምሳሌ ከፍታ ስናይ፣ ተራራ ማለት፣ ጨለማን ስናይ የምንፈራው ፍርሃት፣ እንስሳቶች ወይም ደግሞ ጠባብ ቦታዎች ከልክ በላይ ስንፈራ ይሄ ስፔሲፊክ ፎቢስ እንለዋለን። እና ታዲያ የጭንቀት ምልክቶች ምንድን ናቸው? አንድ ሰው ጭንቀት ውስጥ ነኝ ብሎ ራሱን ጀጅ ለማድረግ የሚያሳየው ወይም ደግሞ ምን አይነት ምልክቶች መታየት አለባቸው የሚለውን እናያለን። ጭንቀት በአእምሯችን ላይ ብቻ ሳይሆን በሰውነታችን ላይ ግልጽ የሆነ ምልክቶች አሉት። የመጀመሪያው በአእምሯችን ላይ የምናያቸው ምልክቶች ሁልጊዜ መጨነቅ፣ ትኩረት ማጣት፣ መነጫነጭና መጥፎ ነገር ብቻ ማሰብ ማለት ነው። በአካላችን ላይ ደግሞ የምናያቸው ምልክቶች ምንድን ናቸው? የልብ ምት በፍጥነት ይመታል ወይም ደግሞ የልብ በፍጥነት መምታት፣ ከመጠን በላይ ማላብ፣ የእጅ መናወጥ፣ መንቀጥቀጥ፣ እነዚህ የጡንቻ መወጣጠር፣ የሆድ መረበሽና ከባድ የእንቅልፍ እጦት እነዚህ ምንድናቸው? በአካላችን ላይ የምናየው የሆነ ሰው ጭንቀት አለብኝ ብሎ ጀጅ ለማድረግ የሚጠቅሙት ነገሮች ናቸው። ታዲያ የጭንቀት ውስብስብ ችግሮች ምንድን ናቸው? ወይም ደግሞ ጭንቀት በጊዜ ካልተቆጣጠረው በጤናችን ላይ እንግዲህ እንደምናውቀው ከባድ የሆነ ውስብስብ ችግሮች ሊያስከትልብን ይችላል። ለምሳሌ ወደ ከባድ ድብርት ይወስደናል። እዚህ በተጨማሪ ለደም ግፊት፣ ለልብ ህመም፣ ለሆድ ዕቃ ቁስለት እና በሽታን የመከላከል አቅማችን እንዲዳከም ያደርጋል። እና በተጨማሪ ብዙ ሰዎች ደግሞ በድጋሚ ጭንቀቱን ለመርሳት ያልተገቡ ሱሶች ውስጥ ሲገቡም ይታያሉ። ይህ ችግሩን ያባብሰዋል እንጂ አይቀንሰውም። አሁን ወደ መልካሙ ዜና እንሂድ። ይህ ምንድነው? ጭንቀትን ሙሉ በሙሉ ልናክመው ወይም ደግሞ ልንቆጣጠረው ወደምንችልባቸው መፍትሄዎች ማለት ነው። የመጀመሪያው የቤት ውስጥ መፍትሄዎችና የኑሮ ዘይቤ ለውጥ፣ ላይፍ ስታይል ቼንጅ የምንለው። በዚህ ስር የመጀመሪያው ዋነኛው ነጥብ ጸሎት መጸለይ ነው። ጭንቀት በሚሰማን ጊዜ ወዲያውኑ ወደ አምላካችን ወደ ፈጣሪያችን ጸሎት በምናደርግበት ሰዓት ያን እየቀለለን ይሄዳል ማለት ነው። ሌላኛው ኤክሰርሳይዝ ማድረግ ነው። እንግዲህ የአካል ብቃት እንቅስቃሴ በምናደርግበት ጊዜ አእምሯችንን የሚያስደስቱ ኢንዶርፊንስ የተባሉ ሆርሞኖች ስለሚለቀቁ ጭንቀትን ይቀንሳል። እና በተጨማሪ የአተነፋፈስ ስልትን ማስተካከል። የአተነፋፈስ ስልት ስንል ይሄ ዲፕ ብሪዚንግ የምንለው ጭንቀት ሲሰማን በረጅሙ መተንፈስና ቀስ ብሎ ያን የገባውን አየር ማስወጣት የልብ ምታችን እንዲስተካከል ወይም እንዲረጋጋ ያደርግልናል። ሌላኛው ደግሞ እንቅልፍና የአመጋገብ ስርዓትን ማስተካከል ነው። በእንቅልፍ መተኛት፣ ካፊን የበዛባቸው እነዚህ ቡናና ሻይ የምንላቸውን አብዝቶ አለመጠቀም፣ እንዲሁም አልኮልን መቀነስ፣ እነዚህም ወሳኝ የሆኑ ነጥቦች ናቸው። ሌላኛው ደግሞ ሀሳብን ማጋራት፣ ለሚቀርቡን ሰው ወይም ደግሞ የኔ ለምንለው ጓደኛ የጨነቀንን ነገር፣ በጣም ስትረስ ውስጥ እንድንገባ ያደረገንን ነገር ማካፈል የአእምሯችንን ጫና ይቀንስልናል።
በሁለተኛ ደረጃ ላይ የምናየው ወሳኙ ነጥብ ምንድነው? የባለሙያ እርዳታ ማግኘት ነው። በዚህ ስር ይሄ ኮግኒቲቭ ቴራፒ የተባለው የምክር አገልግሎት አመለካከታችንን በመቀየር ጭንቀትን ለማሸነፍ በጣም ውጤታማ የሆነ መፍትሄ ነው ማለት ነው። ሌላኛው የህክምና መድኃኒቶችን ደግሞ ምንድነው? ጭንቀቱ ከአቅም በላይ ከሆነ በሐኪም ትዕዛዝ ብቻ የሚወሰዱ ስሜትን የሚያረጋጉ መድኃኒቶች ሊታዘዙልን ስለሚችሉ ዝም ማለት የለብንም። በማጠቃለያው ማስተላለፍ የሚፈልገው መልእክት ቢኖር ምንድነው? መጨነቅ የድክመት ምልክት አይደለም፣ የሰው ልጅ ተፈጥሮ አካል ነው። ነገር ግን ህይወታችን እየረበሸ ከሆነ እርዳታ ለመጠየቅ ወደ ኋላ ማለት የለባችሁ። የዛሬው ቪዲዮ ጠቃሚ ሆኖ ካገኛችሁት ለሌሎች እንዲደርስ ሼር አድርጉ። እናንተስ ጭንቀት ሲሰማችሁ የምትጠቀሙት መፍትሄ ምንድነው? ኮሜንት ላይ ጻፉልኝ። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱልኝ። ጤናችሁን ጠብቁ። ባይ ባይ።